የተሸወደው አልጋውን ለቆ በማሳደሩ አማራ የተሸወደው እግር አጥቦ ስላበላ ማታ ደግሞ ሚስቱን ለመድፈር ማታ እንቅልፍ ሲወስደው እኮ ዘሎ እኮ የሚወጣ እኮ ይህን ታውቃላችሁ። ገበሬው ጥሩ ቂጥ ካላትና ቆንጆ ጡት ካላት ሊያድር የመጣው እንግዳ ያ ገበሬ በስራ ብዛት እንቅልፍ ስለሚወስደው ሽንቴን ልክፈል ብሎ ሂዶ ከኋላ እኮ የሚቀረቅር ነው። ይህን ታውቃላችሁ። ሚስትየዋም ደግሞ የተለየ ዕቃ ካገኘች ያው ደስታ ስለሆነ ዝም ብላ ጎንበስ አድርጋ ተሰጣ ጸጥ ብላ እኮ የምትተኛ ናት። በነጋታው ደግሞ በቃ የዋለ እንዲሁ የዋል እንጂ ጣሞናው ይዟቸው እግራቸው እያለች ስለቀመሰች ያ ገበሬ አማራ ደግሞ ተሸክሞ እርፍና ሞፈሩን ይሄዳል። እሱ አስጎንብሶ ሲቀረቅር ይውላል። እንዲህ አይነት ነገር ነው ያጋጠመን አማራዎች። እኔ ሀቅ ነው የምነግራችሁ። በገበሬው በኩል የሚደረገውን ነው የምነግራችሁ። ያ ገበሬ አያውቅ፣ ቢያውቅ ግን ጭንቅላቷ ነው ይፈልጣል። ምህረት የለውም። አያውቅማ። ያ እንግዳ መጽሐፍ ቅዱስ ተአበላሽቶታል። እንግዳውን ጥሎት ሄደ። ተጫዋቱ በሉ ጡቷ በቃ ይህን የሚያክል ነው። ተከፍቶ በቃ ምንድን ነው የምትለው? ማንጎ ነው ይመስል፣ እንጆሪ ይመስላል ከንፈሯ። የገበሬ ሴት ደግሞ ታውቃለህ፣ ጉንፏን አድርጋ በቃ ጽድት ያለች ነው። በቀነቷን አድርጋ ጎንበስ ስትል አቦላ ተራራ ነው መቀመጫዋ። ያን ወስዶ ቀሚሷን ገልቦ አጠጥቶ ሄደ። ደግሞ የሚገርመው ወልዶ የሚሄዱ ወልዶ የሌላ ሰው ያሳድጋል አማራ። ይሄ ባህል መቅረት አለበት። የምን አባቱ ነው ኮተታም ትግሬና ኮታ ቆሮሞ ኮተታም ሌሎች የምን አባት ካልጋ ልቆ ደግሞ ለቀህሬው ማሳደር ነው። እንግዳ ውጭ ላይ ሳር ቤት ካለ እዚያ ጋር ኩሽና ቤት ተኛ በለው። የምን አባቱ አልጋ መልቀቅ። ሚስትን ይደፋል፣ ያዋርዳል። ከቀመሰች ደግሞ ፈታት ሄዳለች። ገንዘብ ሁሉ እየሸጠች አንተ ባህሪያ ሆነ ነው የምትቀጥለው። የውጭ እንትን መቀመጫዋን የሰጠች ሴት የምትመለስ እንዳይመስል። በማንበብ አይተነዋል፣ በጓደኞቻችንም አይተነዋል። አይመለሱም። አንዴ ከቀመሱ ይሄዳል፣ አይመለሱም። ገበሬው በቃ በጣም እንትን ነዋ። የስራ ሰው ነው። ይለፋል፣ ያችላል፣ ይቆፍራል፣ ይተኛል፣ አያረግም። ስለዚያም ጊዜ የለው፣ ለመውለድ ብቻ ነው የሚሄደው። ያቺ ግን ቅቤዋን ምኗን ስጋው ምኑ ስትበላ ቋንጣውን ነው የምትለው። ጠላዋን በቃ ወፍራም ጠላ አረቂዋን እየጠጣች በቃ ሞቅ ሲላት እስክስታ እየመታች የምትውል። ያ የመጣ ሌባ ወራዳ እንግዳ ብሎ አድርጎ ቾምሶ ገደል ይገባል ነው ያስገባል። ስለዚህ አማራ ይህን ነገር ማቆም አለበት። ሼር አድርጉ። ስለዚህ አማራ ግለሰብ ወይ አምልክ ወይ ደግሞ ድሮን ይቻል። ክልሉ ወድሟል። ኦልሬዲ አውድም ደግሞ ትግሬን ተሸክማ አንጥተህ ዘርን አጥፋያል እንጂ እኮ ታጋይ ማለት ቅድም እንደጀመርኩላችሁ ታጋይ ማለት ትጥቁን የማያሳይ ስሙንም የሚቀይር እንደ ትግሬዎች የሚንቀሳቀስበትን የማይናገር ስልክ ካለው የማይሰጥ ማንኛውም ሚዲያ ላይ እየወጣ የማይዘባርቅ በኢንሳና በቴሌኮሙኒኬሽን በሳፋሪኮም የማይቀዳ ምናምን የማይቀርጽ እንኳን ሌላ ለትግል ሲወጣ ፎቶዎችን በሙሉ አቃጥሎ የሚወጣ ነው። አሁን የነዘመነ ካሴና የዚህ የድርዮች ፋኖች ትግል ውሸት ነው። ለዚህ ነው የአማራ ፋኖ ጀግና ሆኖ ሳለ ተኳሽ ሆኖ ሳለ ያን ሁሉ ኦሮሞ አንበርክኮ ማርኮት መሪ ስለሌለው እዚያው ክልሉ ውስጥ እየተለሰወሰ አሁን በተኑት በገንዘብም ግባ እየተባለ ምንም በቃ ትግሮች መጡና ደግሞ አዳከሙ። አሁን በተዳከሙ አማራ ላይ ወደ 4 ኪሎ ለመምጣት እየሰሩ ነው። ያ ደግሞ ልክ የዛሬ 8 ዓመት እንደተካሄደው በሱዳን በዶክተሮች አመፅ ከዚያ ሌላው መንግስት ሰራተኛ ሂዶ ሁለቱ ትግሬዎች መንግስት እንደቀየሩት አሁን ያችን ልምድ አምጥተው 270 የትግሬ ዶክተሮችና ሐኪሞች አዘጋጅተው እነ ጌታቸው አሰፋ ድሮ የመለመሏቸው ለምሳሌ የሜዲካል ዳይሬክተር ማለት በየሆስፒታሉ ቅጥረኛ የህዋት አባላት ማለት ናቸው። ልክ ረዳት ፕሮፌሰር ማለት በየዩኒቨርሲቲው ሰላይ ነው። ረዳት ፕሮፌሰር የሚባል ሰው ካየህ ደሞዝ መጨመሪያ የእርከን መጨመሪያ ነው። ከሌላው ፕሮፌሰሮች እንዲለይ ነው። ከሌላው ኢንስትራክተር እንዲለይ ነው። ከሌላው አስተማሪ ረዳት ትለውና አንድ እርከን ወይ በ1 ሺህ ብር ይጨምራል። ደሞዝ ለመክፈል ነው። ካድሬ ነው፣ ሰላይ ነው። ይህን ማወቅ አለበት የአማራ ህዝብ፣ የኢትዮጵያ ህዝብ። ይሄ ነው ታሪኩ። በኢትዮጵያ ውስጥ አማራ ፓርቲ እንዲመሰርት አይፈቀድለትም። በኢትዮጵያ ውስጥ አማራ ከተሜው ራሱ የሚፈቀድለት ዜብራ መንገድ ማቋረጥ ብቻ ነው። ከዚያ ውጭ የደህንነት መስሪያ ቤቱን ነጌታቸው አሰፋ ፈርመውበት አይተውት አልፏል። የእኛ ሰው ማን አለ? አብን ውስጥ የእኛ ሰው ሰማያዊ ውስጥ ማን አለ? በቃ አስገቡ ቶሎ በሉ። አምናችሁበታል። መጀመሪያ አይውላችሁ ማንኛውም የዓለም የደህንነት ተቋም የኢንቴሊጀንስ ተቋም ሲመለምን አንድ ሰው ቢመለምን አንደኛ ፖፑላሪቲ
በሰው የሚታወቅ በምንም ይሁን በመወንበድም ይሁን በምንም በስድብም በምንም አንድ ሰው ከታወቀ ታወቀ። ያንን ሰው ያስተካክሉታል። ይመለምሉና ምንድነው የሚያደርጉት? መጀመሪያ ያጠኑታል። ሰው ሲከተለው ሲያዩ ልክ እንደነ መማር ላጣርገ ይወስዱታል። አውሮፕላን ይከፍሉልሃል፣ ምናምን ይከፍሉለታል፣ ምናምን እንደነ ሀቢብ አይነት። አሁን ያቺ መሀይም ናት። አንተ ቁጭ አርጓል። የአረብ ሀገር ሴቶች እንድትዝለት ነው መንግስት እንጂ መማር ኦርቶዶክስ ውስጥ ገብታ መዘመር ነበረበት። ያንን መቀመጫዋን አሳይተን እንዴት ሆነ ለእሷ የኦርቶዶክስ ንግስት ተብሎ ከማርያም በላይ በምሕረት አብና አንድ አለሌ ዘረመሉን የሚረጭ የተባለው በዘመርኩም በኩል የተነገረለት ሚስቱ ደግሞ አማራ ገሏል እያለች ትግሬ እየወጣች የምትፎክርብን ቸርነት ሰናይ በሚባል ሊዘመርላት ንግስተ ሳባ የምትባላለች ነው። ይሴትዮ ኤርትራዊ ነች፣ አማራ አይደለች። ንግስተ ሳባ ውጭ ከአማራት ግን አሰብስቢ ገንዘብ ያንቺ አንበሳ ይቅርብ። ኤርትራዊት ነሽ፣ ባልሽ ኤርትራዊ ትግሬ ነሽ፣ መውጣት አለብሽ። ብዙ ህፃናትን ከክሩቤል ባለ ከበሮ ጋር ወደ ውጭ ሀገር ሽጣቸዋል የሚባል መረጃ ነው። እኔ አላየው ግን የሚባል ጭምጭምታ አቁም። አማራዎች አላቸው፣ ህዝቡም ይወቃቸው። እነዚህ ሰዎችን ይዘው ንግስቶች እየተባለ እንደ መሰረት መብራት ያለች የአገው ሸንጎችና ኤርትራያኖች ኤርትራዊት የሚያጨበጭቡላት ነበረች። ይሄ ስህተት ነው። ያያዘልታ የተባለ ሌባ፣ የመርካቶ ኪስ አውላቂ፣ እንዳልክ የተባለ ወጠጤ ሌባ፣ እነዚህ ሁሉ በሙሉ ካድሬዎች ናቸው። በሃይማኖት የገቡ በጴንጤ የገቡ በኦርቶዶክስ የገቡ ምናምን እየተፈሩ የመንግስት ሰዎች ስለሆኑ ደግሞ ወጣቱም ይፈራቸዋል፣ ያሳስራሉ። ምን ይላሉ? እየተሞገሱ ገንዘብ እየሰበሰቡ የሚሄዱ ናቸው። ማርያም ማርያም የሚል መዝሙር እኮ እያዘመረ ያያዘ ልደታ የተባለ ደንቆሮ መሀይም ወሎ ውስጥ ያደገ ሻቢያ ከታች እኮ ቁርጥ እኮ በአፉ እንዲይዞ እንደ ጥሬ ማፊ ነው። ማፊ ጥሬ ስጋ የሚባል የአህያ ስጋ ሁሉ የሚቀሩ አይመስለኝም። የሰው ለሀጩ ደግሞ ከንፈሩ ክፋል የላ ምምስ ይመስላል ፊቱ። ያን አርጎ የሚበላ የለም። እንደዚህ አርጎ እንደዚህ ይበላ ነበር። ማርያም ማርያም እያሉ እየዘመሩ የእውነት እኮ ነው። እሱ ግን ከታች ካድሬ ነው። ነጩን ለብሶ ቁርጡ ይበላል። እነሱ እኮ አቀራብሎ ያቸው እነሱ እኮ ከልባቸው ነው የሚረ እንዲህ አይነት ኦርቶዶክስ ነው የገጠመው። ስለዚህ እከሌ ታሰረ ሲባል ደግሞ ውሸት ነው። እንደ ዘመነ ካሴ አፍስሮ ይፈታል። እንደ ልደቱ አያሌው አስሮ ይፈቷል። እንደ ክርስቲያን ታደለ አስሮ ይፈቷል። ለመስከረም አበራ እንደ መዓዛ መሐመድ አስሮ ይፈቷል። አንደኛ ሰው ከታሰረ በኢትዮጵያ ውስጥ ወንጀል ካለ ዳኛው አመሳክሮ ወይ መልቀቅ አለበት ወይ መፍታት አለበት። እነዚህ እኮ መንግስት ምህረት አደረገ ነው ይባላል። ምን ማለት ነው? መልምሎ መንግስት ሲያወጣ ነው ወይ መጀመሪያም ምልምለህ ህዝቡ እንዲከተል ያስራል የኢትዮጵያ መንግስት። ይሄ የዓለም የፖለቲካ ስርዓት ነው። ከዚያስ ወይ ደግሞ አባል እንደ አልሆንም ካል ትንሽ ቸብቸብ አድርጎ አባል ያደርጋል። ከዚያስ ተፈታ ተብሎ ትወጣለህ። ስለ መንግስት እስር ቤት ጥሩ ነገር እንደነማዛ ታወራለህ። አየህ፣ ይሄ ነው የኢትዮጵያ መንግስት። ምንድነው የሚያደርገው? የህወሓት ሰራሽ ሻዕቢያ ያስራል። ብዙ ሰው ሲከተልህ ያስራል። አሁን ለምሳሌ ጃኒ የተባለች ጣፉርዲ ጥፍራ መሀይም ሻዕቢያ ነች። ባይዘው ይችን ልጅ አስሯታል። ልክ አዶናይ እንደተባለው እያመጧት መታሰር ፋሽን ያስሩና ሰው እንዲጫጫ ያደርጋሉ። እንደ ዘገየ ያለ ኤርትራዊ መጥቶ ለዘሩ ይቆምና ይሳደባል። ኦሮሞውን ጋላ ምናምን እያለ መጨረሻስ መንግስት የሚባለው ገዢ አካል ይለቃታል። ከለቀቃት በኋላስ የእኛ ጀግና፣ የእኛ ንግስት፣ የእኛ ጎበዝ እያለ ይከተለታል። ማት ወጣቶችን ኢቭን እንኳ በአደረጃጀት ውስጥ ገብታ እንደታጋይ ታርጋ መሰለል ትጀምራለች። ማለት ገና ወጣት ናት። ትሰልላለች፣ ትጨፍራለች፣ ምን ትላለች፣ ግን ስራዋ መሰለል። ይሄን እኮ አያውቅም። ይሄን እኮ የኢትዮጵያ ሕዝብ አያውቅም። ሰው ታስሮ ለምን ይፈታል? መቀጣት ነው ያለ። መጀመሪያ ስለምን ይታሰራል? ያለ ወንጀሉ። ከታሰረ ደግሞ እስር ቤት ጠጥቶ ነው መውጣት ያለበት። የፖለቲካ እስረኛ እየተባለ የሚያዝ በዓለም ላይ የለም። ኢትዮጵያ ውስጥ ብቻ ነው። ህወሓት ሰራሽ ሻዕቢያ ሰራሽ ግን የምናውቀው ኢትዮጵያ ውስጥ እዚህ ሀገር የፖለቲካ እስረኛ የሚባል የለም። there is no political prisoners in America and other countries. just we have only prisoners. They are criminals. Whatever you call it, political or economic corruption, whatever you call it, they are prisoners. They are criminals. If you are rapper, if you rape someone, if you're stealing something, if you are corrupted, there is no political prisoners in the world. የትም ሀገር
ፖለቲከኛ ፕሪዝነር የለም። ፖለቲከኛ ቢታሰር ወይ በስልጣን ባልጓል ወይ ቂጥ ነጭቷል ተይዟል ወይ ገንዘብ ነጭቷል። በዚያ ነው የሚከሰሰው። ከፖለቲካ ኤሊትነቱ ይወርዳል። ፖለቲካ ፕሪዝነር የሚባል ኢትዮጵያ ውስጥ ብቻ ነው። ሉክ ጋይስ ሰምታችሁ ታውቃላችሁ? በሌላ ዓለም የፖለቲካ ፕሪዝነር ብሎ የሚያስራቸው አውቆ ነው። የሚፈራቸውን ሰው ይቀጠቅጣቸዋል። አስገብተው ይቀጠቅጡታል። ይህን ምስኪን ኦሮሞና አማራ ቀጥቅጠው ህዝቡን ደደብ ስለሆነ ምን ያደርግልኛል ብሎ በቃ ተውኝ ይላል። ሲተውት ወንዱን ልጅ እኮ ጎበዝ፣ ሴቷ ትግሬ መጣ አፉ ላይ ትሸናበታለች። ያኔ ልጆች አሉት፣ ሞራል አለው፣ ወንድ ነው። ግን ምንም ማድረግ አይችልም። ምንድን ነው የሚያደርገው? በቃ ተውኝ፣ ልቀቁኝ፣ እኔ ለልጆች ልኖርባል። ለልጆች አትኖርም ብለው ልጆቹን ማታ ስራ ያመጣቸዋል። ህፃናቱን ያሳዩታል። አምጥተው በመኪና አውጥተው አስገድደው መኪና ውስጥ ኑሮ የሆነ ሰው እናሳያችሁ ተብሎ ልጆችን አትናገሪ ተብሎ አባታችሁ ይገናኙ ግፍ ነው ብለው አውቀው ትግሬዎች ጭነው አምጥተው ከመደብደቢያ ክፍል ወጥቶ ይሽባ ሆኖ ወጥቶ ቁጭ እንዲደረግ ወንበር ላይ ተደርጎ ልጆችን ይስባል። ከዚያ ሌላ ደህንነት ጭነው ይሄድና ምን ይለዋል ገራፊው እና ጌታቸው እየገረፉ እነዚህ ልጆች ትፈልጋቸዋለህ አትፈልገውም ይባላል። አንተ ነህ የእኛን የምትቃወም ይባላል። አንተ ነው የምትቃወም ተነስ ይሉታል። በዚህ አቅሙ ደግሞ ግፋ ይሉታል። ኦሮሞና አማራው ግርግዳ ያስገፉታል። ግርግዳ መግፋት አይችልም። ከዚያ የትግሬን ጥጋብ ልንገራቸው። ያድዋ የሻቢያዎች እነዚህ ኤርትራያኖች ያስገፉና አልቻልኩም ሲል ይኸው ትግሬ ማለት ይሄ ነው ይላል። የቆርቆሮ ህዝባየው የጊዜ አጋጣሚ ሆኖ አማራ ወድቆ እንደዚህ ያደረው። ከዚያ ምን ይሆናል? ያ ሰው ተመልምሎ ሲወጣስ በጣም ጥሩ ገንዘብ ይሰጡታል። ኮንዶሚኒየም ይሰጠዋል። አይቶት የማያውቀውን ቁርጥ በየቀኑ ይበላል። በቃ የዓለም ነገር ደግሞ ልጆቹን ከሰሩለት ቪላ ቤት ከሰር መኪና ከተገዛ ምን እንደምትፈልጉ ነው። በቃ ሰፈር ውስጥ ትመለምላለ ይባላል። ይመለምላል ወይ ደግሞ ትሰልላለ። ሁለቱም ወይ መመልመል ወይ መሰለል። ሌላ አሁን የባንዳ ሁለት ታሪክ ነው ያለው። አንድ መሰለል ነው፣ መረጃ መስጠት እያበላ እያጠጣ፣ ወይ ደግሞ ወደኛ ድርጅት ነው መንግስት ጥሩ ነው ያሉ ማምጣት ነው። አሁን በሃይማኖት የምታዩቸው ከሌ ሰለመ፣ ከሌ ጴንጤ ሆነ፣ ከሌ ጴነጠጠ፣ ከሌ ወጣ ምናምን የሚባሉ ሰዎች ተከታይ ይኖራቸውና ሆን ብለው ወደ አንድ ቦታ ቁጭ ሲሉ የስለላ ስራቸውን